ሰበር ዜና በመካከለኛው ምስራቅ በአሜሪካና በእስራኤል ጥምረት ከኢራን ጋር የተጀመረው ጦርነት ዛሬም እንደቀጠለ ነው። ከዚህ ጋር በተያያዘም አዳሩን አንድ ጥብቅ ሰበር መረጃም ይዘን መጥተናል። ቱርክ፣ ግብጽና ሳውዲ አረቢያ የተዘጋውን የሆርሙዝ ወሽመጥን በጋራ ለመቆጣጠር እየሰሩ እንደሚገኙም ተሰማ። በአሁኑ ሰዓት ላይ በኢራን ጦር አማካኝነትም ዝግ የሆነው የሆርሙዝ ወሽመጥን ቱርክ፣ ግብጽና ሳውዲ እንዴት አድርገው ነው የሚከፍቱት? አብራችሁን ስትቆዩም ዝርዝሩ መረጃም ታዳምጡታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ላይ ለፈረንሳይ መንግስት ጥብቅ መልእክትን አስተላልፈዋል። ዶናልድ ትራምፕ አሜሪካ ፈጽሞ ይህንን አትረሳም ሲሉም ለፈረንሳይ ቁጣቸውን ገልጸዋል። አሜሪካና ፈረንሳይ ምን አጣላቸው? በሁለቱ መካከል ምን ተፈጠረ? በዝርዝር እንመለስበታለን። እንዲሁም ሩሲያ አሜሪካን በኢራንና ቬኔዙዌላ ጉዳይ ክፉኛ እንደወረፈቻትም ተሰምቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለን እናስደምጣችኋለን። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ኢራን በቀይ ባህር ላይ ጥቃት እንዲሰነዝር በሁቲ ላይ ግፊት ያደረገች መሆኑም ተገለጸ። ኢራን በአሜሪካ በኩል ተጨማሪ ወታደራዊ ግፊት ካለ የሁቲ አማጽያንን በቀይ ባህር ንግድ መርከቦች ላይ አዲስ ጥቃት ዘመቻ እንዲከፍቱ ግፊት ያደረገች መሆኑን ብሉምበርግ የአውሮፓ ባለስልጣናትን ጠቅሶም ዘግቧል። ይህንን ተከትሎ የዓለም ነዳጅ ዋጋ ከፈረንጆቹ 2022 ወዲህም ለመጀመሪያ ጊዜ አንድ በርሜል $100 በላይ ሆኗል። የሁቲ ታጣቂዎችም ወደ እስራኤል ኤላት ከተማ ድሮኖችና ባሊስቲክ ሚሳኤሎችን መተኮሳቸውን ተከትሎ በቡድኑ ከፍተኛ አመራሮች ዘንድም በቀጣይ እርምጃዎች ዙሪያም የሐሳብ መከፋፈል መፈጠሩም ተመላክቷል። የሁቲ አመራሮችም በሁለት ጎራ የተከፋፈሉ ሲሆን አንደኛው ወገን ጥቃቱን በስፋትና በከፍተኛ ሁኔታ እንዲቀጥል ሲወተውት፣ መጠነኛ አቋም ያላቸው አመራሮች ደግሞ የአሜሪካንና የሳውዲ አረቢያን ንብረቶች ላይ ጥቃት እንዳይሰነዘር በመስጋትም ጥንቃቄ እንዲደረግ እየጠየቁም ይገኛሉም ተብሏል። ይሁን እንጂ ጦርነቱ የተራዘመ በሄደ ቁጥር ሁቲዎችም በቀይ ባህር ላይ ጥቃት የመሰንዘር እድላቸው ከፍተኛ መሆኑንም የአሜሪካና የሳውዲ ባለስልጣናትም ለባልደረቦ ቻቸው ገልጸዋል። በተለይም አሜሪካ የኢራኗ ካርግ ደሴትን ለመያዝ ከሞከረች ሁቲዎች ጥቃታቸውን በከፍተኛ ሁኔታ እንደሚያሰፉም ተገምቷል። የባቢል መንደር የባህር ሰርጥ በአሁኑ ወቅትም ከፍተኛ ስጋት ላይ የወደቀ ሲሆን ይህ ሰርጥም ባለነዳጅ ንግድ ላይም ያለው ድርሻ እጅግ ከፍተኛ ነው። ቀደም ሲል በነበሩት ጥቃቶች ምክንያት በቀን የተላለፈ የነበረው 9.3 ሚሊዮን በርሜል ነዳጅም ወደ 4.1 ሚሊዮን ዝቅ ማለቱ ይታወሳል። አሁን ላይ ደግሞ ኢራን የሆርሙዝ ሰርጥን በዝግ መልክ መያዟን ተከትሎ ሁቲዎች የባቢል ወደብን መንገድንም ዳግም ካወቁ ሳውዲ አረቢያ ነዳጇን ወደ ኤዥያ የምታጓጉዝበት አማራጭ መንገድ ሙሉ በሙሉ ሊዘጋና የዓለም ኢኮኖሚ ለከፍተኛ የነዳጅ ዋጋ ቀውስ ሊጋለጥ እንደሚችልም ተፈርቷል። በአሁኑ ሰዓት ላይ በአሜሪካ በእስራኤልና በኢራን መካከል ጦርነቱ እንደቀጠለ ሲሆን አሜሪካ በኢራን ላይ የምታካሄደውን የአየር ጥቃት በከፍተኛ ደረጃ አፋፍማ እንደቀጠለች ተሰማ። ወታደራዊ እርምጃው መጀመሪያ ከነበረበት ድንገተኛና ከፍተኛ ጥንካሬ ካለ ጥቃት ወደ ቀጣይነት ያለው የውጊያ ምዕራፍ በመሸጋገሩ በአሁኑ ወቅትም በቀን እስከ 500 የሚደርሱ የአየር ላይ ድብደባዎችም እየተከናወኑ ይገኛሉ። ይህ የታየው ስትራቴጂካዊ ለውጥም ዋሽንግተን ለአጭር ጊዜ ለሚቆይ ወሳኝ ግጭት ሳይሆን ለረጅም ጊዜ ለሚዘልቅ ወታደራዊ ተልዕኮ እየተዘጋጀች መሆኑንም ያመላክታል። ከወታደራዊ ምንጮችም እየወጡ ያሉ መረጃዎችም እንደሚያመላክቱት ከሆነ የአሜሪካ የክዋኔ ስፋትና ፍጥነት የኢራን ወታደራዊ መሰረተ ልማቶችን በዘዴ ለማዳከም የታለመ እንደሆነም ተገምቷል። ጥቃቶቹ በተለያዩ የአየር መከላከያ ስርዓቶችን የሚሳኤል ማስወንጨፊያ ጣቢያዎችን የእዝ ማዕከላትና የሎጂስቲክስ አውታሮችን ኢላማ ያደረጉ ናቸው። ይህ ከፍተኛ የጥቃት መጠንም አሜሪካ ያላትን ሙሉ የአየር ኃይል አቅሟን ማለትም ረጅም ርቀት ተወርዋሪ ቦምብ አውሮፕላኖችንም፣ ረቂቅ የጦር አውሮፕላኖችንና ከባህር ላይ ተሸካሚ መርከቦችም የሚነሱ ተዋጊ ጀቶችን በስፋት የተጠቀመች መሆኗን ያሳያል። ወደ ረጅም ጊዜ ወታደራዊ ዘመቻ መሸጋገሩም የአሜሪካ ጦርም የኢራንን ተቀናጀ የአየር መከላከያ መረብ የመበተንና የአየር የበላይነትን የማረጋገጥ የመጀመሪያ ግቦቹ በከፊል መሳካታቸውን የሚጠቁሙም ሆነዋል። ይህን መሰል እጅግ ከፍተኛ የክዋኔ ፍጥነትም ጠብቆ በመቀጠልም ከአሜሪካ ወታደራዊ ስትራቴጂኮች ጀርባ ያለውን የላቀ ሎጂስቲክስ ዝግጅት፣ የአየር ላይ ነዳጅ የመሙላት አቅምና ቀጣይነት ያለውን የስለላ ድጋፍ የሚያሳይ ነው። ይህ አዲስ የዘመቻ ምዕራፍ ኢራን በጊዜ ሂደትም ወታደራዊ እንቅስቃሴዎቿን የመቀጠል አቅሟን ሙሉ በሙሉ ለማዳከም ያለመ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላቸውም ተቋማትና ወታደራዊ ሀብቶችን በተደጋጋሚ በመምታትም
አሜሪካ በቴህራን ላይ ከፍተኛ የረጅም ጊዜ ኪሳራ ለመጫን አቅዳለች። ይህ በሁለቱ ሀገራት መካከል የታየ ወታደራዊ መፋጠጥም በቀጠናው ያለውን ግጭት ወደ አደገኛ ደረጃ ያሸጋገሩ ሲሆን በመካከለኛው ምስራቅ መጠነ ሰፊ አለመረጋጋት ሊፈጥርና የአጋር እንዲሁም ደግሞ የወኪል ኃይሎችን ተሳትፎ ሊጨምር ይችላል የሚል ከፍተኛ ስጋትም ደቅኗል። በቀጠለው በዚሁ ጦርነት ጋር በተያያዘም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀጥታ ለፈረንሳይ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀጥታ ይህንን አሜሪካ በፍጹም አትረሳም ሲሉም ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፈረንሳይ ላይ ለወታደራዊ ድጋፍ ወደ እስራኤል የሚያመሩ አውሮፕላኖችን በአየር ክልሏ እንዳያልፉ መከልከሏን ተከትሎ ጠንከር ያለ ትችትም ሰንዝረዋል። ትራምፕ ፈረንሳይ በቅርቡ በተገደለውና የኢራኑ ጨካኝ ሲሉ በጠሩት ግለሰብ ዙሪያ ለተወሰነው እርምጃ ትብብር አለማድረጓን ገልጸው ሀገሪቱ በዚሁ ረገድም በጣም የማይረባ ሚና እየተጫወተች ነውም ብለዋል። ትራምፕ በማህበራዊ ገጻቸው በሰፈሩት መልእክትም ፈረንሳይ ወታደራዊ ቁሳቁስ ሲጫኑ ወደ እስራኤል የሚያመሩ አውሮፕላኖችን በግዛቷ ላይ እንዳያልፉ ከልክላለች ሲሉም ከሰዋል። አክለው በተሳካ ሁኔታ ስለተገደለው የኢራን ባለስልጣን ጉዳይ ፈረንሳይ ያሳየችው አቋም እጅግ አሳዛኝ መሆኑን ጠቁሞ አሜሪካ ይህንን ድርጊት ፈጽሞ አትረሳውም በማለትም ማስጠንቀቂያ አዘል መልእክት ለፈረንሳይ መንግስት አስተላልፈዋል። በአሁኑ ሰዓት ላይ የኢራን መንግስት አንድ አዲስ መረጃም አሰምቷል። የኢራን አዲሱ የባህር ቀረጥ ህግ እንደጸደቀም ተሰምቷል። የኢራን የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ በኩል በሚያልፉ መርከቦች ላይ ቀረጥ ለመጣል የሚያስችል አዲስ ህግ አጽድቋል። እንደ ፋርስ ዜና ወኪል ዘገባ ከሆነ ይህ እቅድ በተለይም የአሜሪካና የእስራኤል መርከቦችን በባህረ ሰላጤው እንደማይንቀሳቀሱ የእነሱን እንቅስቃሴ የሚገድብ ሲሆን በኢራን ላይ ማዕቀቦችን ጣሉ ሌሎች ሀገራትም በወሽመጡ እንዳያልፉ ክልከላ ይደረግባቸዋል። ኢራን ይህንን የክፍያ ስርዓት ከኦማን ጋር በመተባበር ተግባራዊ ለማድረግም ማቀዷን የመንግስት ቴሌቪዥን ገልጿል። ይህ ወሳኝ የባህር መተላለፊያ አካልም ነዳጅ ዘይት አቅርቦት ውስጥም 20 በመቶ የሚሆነውን የሚጓጓዙበት ቢሆንም በቀጠናው በተቀሰቀሰው ጦርነት ምክንያትም የመርከቦች ጉዞ 95 በመቶ መቀነሱንም የኬፕለር መረጃ ያመለክታል። የኢራን አዲሱ ህግም በዓለም አቀፍ ንግድና በነዳጅ ገበያ ላይ ከፍተኛ ጫና እንደፈጠረም ይታወሳል። በአሁኑ ሰዓት ላይ ዝግ የሆነውን የሆርሙዝ ወሽመጥንም ቱርክ፣ ግብጽና ሳውዲ አረቢያ ለመቆጣጠር እንዳቀዱም ተሰምቷል። ቱርክ፣ ግብጽና ሳውዲ አረቢያ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ወሽመጥን በጋራ ለመቆጣጠርና ለማስተዳደር የሚያስችል ምክክር ላይ መሆናቸውንም ሮይተርስ ዘግቧል። ሀገራቱ በወሽመጡ በኩል የሚያልፈው ነዳጅ ፍሰት በበላይነት የሚመራ ጥምረት ለማቋቋም ያሰቡ ሲሆን ልክ እንደ ስዊዝ ካናል ሁሉ በወሽመጡ ለሚያልፉ መርከቦችም የጉምሩክ ወይም ደግሞ የማለፊያ ታሪፍ የመጣል እቅድ እንዳላቸውም ተመላክቷል። ይህ እርምጃ በዓለም አቀፍ የነዳጅ ንግድ መስመር ላይ ትልቅ ለውጥ ሊያመጣ እንደሚችልም ተገምቷል። ይህ ጥምረት የተዘጋጀው የጋራ እቅድ ለአሜሪካና ለኢራን ለማቅረብ ያቀደ ሲሆን ዋና ዓላማውን በመካከለኛው ምስራቅ ያለውን ከፍተኛ ውጥረት ረገብ እንዲል ማድረግና እየናረ የመጣውን የዓለም ነዳጅ ዋጋ ማረጋጋት እንደሆነም ተገልጿል። በዚህ ታላቅ የጋራ አስተዳደራዊ እቅድ ላይም ፓኪስታንም አባል እንድትሆን ግብዣ የቀረበላት ሲሆን ስምምነቱ ተግባራዊ ከሆነ በወሽመጡ ዙሪያ ያለው ወታደራዊና ኢኮኖሚያዊ ሽኩቻ ወደ ቀጣይ ቀጠናዊ ትብብር ሊቀየር እንደሚችልም ይጠበቃል። ይህ የሶስቱ ሀገራት ስብሰባ መፍትሄ ያመጣል አያመጣም አብረን የምናይ ይሆናል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚጀላቸው መጣት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁን በዚህ አበቃን። መልካም ጊዜን ተመኘን።